ትምህርቴን እስከማቆም ደርሻለሁ የምትል እህታችን መስመር ላይ ያለች። ጤና ይስጥልኝ፣ እንደምን ዋልሽ? እግዚአብሔር ይመስገን ሰላም አለን። ምንድነው የደረሰብሽ ንገሪኝ እስኪ። የሆነ ልጅ አለ ግቢ ማውቀው ማለት ነው። የመጀመሪያ ተማሪ ነኝ እና እሱ ሲኒየር ነው እና የሆነ ጊዜ ነው አሞኛል ምናምን ነገር ብሎ ጠርቶኝ ከግቢያችን ፊት ለፊት ያለው ኮንዶሚኒየም ከዛ እኔ እዛ ሄድኩኝና እዛ በሄድኩበት ሰዓት ምንም ማለት የታመመ ምናምን አይመስልም። ግቢ ያለኝ ዝም ብዬ እኔ ምንም አልተጠራጠርኩም ገባው። እሺ ከዛ ስገባ እጄን አሰረኝ እና አፌን በፕላስተር አሸገኝ። ይገል መጮህ እንኳን አልቻልኩም እና እግሬን ካሰረኝ በኋላ ስለታማ ነገርና የሆነ ውስጡ መድኃኒት ያለው መርፌ ይዞ ያስፈራራኝ ጀመር። እሺ በቃ ልጁ ማለት ምንም ምክንያት የለውም ሁላ እንዲህ ሲጠይቅ ያደረገበት ምንም ምክንያት የለም እና ለትፌን እንዳለ በመወላለቅ የተለያዩ ፎቶዎች ካነሳኝ በኋላ ከደፈረኝ በኋላ ያስፈራርቶኝ ለማንም እንዳልናገር ማለት ነው። እዛ አስፈራርቶኝ ምናምን ለቀቀኝ። ካገተኝ በኋላ ወደ 11 ሰዓት የሆነው 8 ሰዓት አካባቢ ነው የወጣሁት እና ወደ 11 ሰዓት አካባቢ ለቀቀኝ። አብጊው ደንግጬ ስለነበር ምንም ማድረግ አልቻልኩም። ፈርቼም ነበር ምንም አላረኩም እና በተከታዩ ቀን ወደ አዲስ አበባ ሄድኩ እና ትላንት ነው የመጣሁት። አሁን ትምህርትሽን እስከማቋረጥ ደርሰሻል በዚህ ጉዳይ የተነሳ? አዎ። ግን ያልገባኝ ነገር እንደ ወንድም ልጠይቅሽ፣ እሷ አመመው ሲጠራሽ ለምን ሄድሽ? አንቺ ዶክተር አይደለሽ ወይ? ከሕክምና ጋር በተገናኘ ምንም ነገር የለም እና አሞኛል ሲል እንዴት ሄድሽ? አንቺ ዝም ብለሽ ለምን ሄድሽ? ማለት እንዲያደርጋል ብዬ አልተጠራጠርኩም። እዚህም ግቢም እንዲህ ማለት የሚመክረኝ ልጅ ነው። ሁላ ላይብረሪ መግባት አለብሽ የሚለኝ ልጅ ነው እና በጣም ይሄን ያህል ወንድማዊ ነገር ነው የነበረኝ ለሱ። እንደዛም ነው ያቀረብኩትና ነይ ሲለኝ ወይ ማለት መድኃኒት ምናምን ነገር ፈልጉ መስሎ ነው የሄድኩት ሙላ ማለት ነው። ተቀራረቡ ነበር ከልጁ ጋር? ማለት ብዙም አልቀራረብም፣ ግን ይመክረኛል ማለት እንደ ወንድም ይመክረኛል። በጣም እንትን የሚለኝ ልጅ ነው። አሁን ጉዳዩን ወደ ክስ የመውሰድ ሀሳብ አለሽ? አዎ፣ በግቢው ዛሬ ጠርቶ አናግረውኝ ነበር የግቢው ፖሊሶች እና ገና በግቢው ወደ ስራ ተጽፋ እንልከዋለን ነገ እናናግርሻለን ምናምን ነገር ብለውኛል። ግን እንዲህ ወደ ከፍተኛ ህግ አልሄድኩም። እንደ ሲጀምር ያው አንዳንድ ነገሮችን ስታይ ተማሪ እስከሆንሽ ድረስ ቦታው ላይ ስትገኝ ወጣ ባለ ቦታ ላይ ሆኖ አንድ ሰው ነይ ሲልሽ ማንኛውም ወንድ ሊቀየር ይችላል ብሎ የማሰብ ነገር ምናልባት ከአንቺ ብዙዎች ሊማሩ የሚገቡት ነገር ይሄ ይመስለኛል። አንቺ ይመስለኛል ያንን ነገር ሁሉ አላሰብሽውም። በቃ በንጹህነት ነው የሄድሽው ማለት ነው? እኔ ያሰብኩት እንደዛ ነው። እኔ ሁላ ነገር ይፈጠራል ጭራሽ ነው ያላሰብኩት። እንዲህ የሚያደርግም ልጅ አልመሰለኝም ነበር ሲጀምር። አልተጠራጠርኩም። እሱ አሁን ተጠርቶ ተጠየቀ ምን አለ? እሱማ ምንም ያለው ነገር የለም። በቃ ማለት አምኗል ማለት ጓደኞቼ ምናምን ነገር ሲያናግሩት አምኖላችኋል። እነሱ እንዳደረገ ሁሉ ድርጊቱን እንዳደረገ አምኖላችኋል። ምንም አላለም። ስለዚህ አሁን አንቺ መክሰስ ሀሳብ አለሽ። ከዚህ ሌሎቹ ምን ይማሩ ነው የምትዩ? በጣም እንዲህ የማያውቁት እንዲህ በተለይ ሌላ ግቢ ማለት ከሀገራቸው ሩቅ ሆነው የሚማሩ ተማሪዎች ማንንም ሰው ማመን እንደሌለባቸው እንግዲህ እኛም ወደፊት በህግ ሂደት ምንድን ነው የምታገኙ ነገር የሚለውን እየተከታተልን እናቀርባለን። እህታችን ስለነበረን ቆይታ ከልብ እናመሰግናለን። እንግዲህ ከእሷ ጋር ያልኩት ቆይታ ይመስላል። የዩኒቨርሲቲውን ስም ደብቀናል፣ የልጅቷን የልጁን እንጂ ሁሉም ሙሉ መረጃ ተሰጥቶናል። ልጁን ለማግኘት ያደረግነው ሙከራም አልተሳካም። ግን አጠቃላይ ሀሳቡ ተደፍራለች፣ በዚህም የተነሳ ትምህርቷን አቋርጣለች የተባለችው ልጅ ድምጿን የሰማችኋት ነው። ምን ተሰማችሁ? ወደ ዩኒቨርሲቲው አካባቢ ደዋውለን ነበርና መረጃዎችን ለማጣራትም ጥረት አድርገን ነበር። በአጠቃላይ ግን ስትመለከተው ከእንደዚህ አይነት መጥፎ አጋጣሚዎች የምትወስዳቸው ነገሮች፣ ሌሎች ሰዎች የምትወስዳቸው ነገሮች ይሄ ወደማታውቀው ዝም ብለህ አለመግባትን፣ ሁለተኛ ደግሞ ሴቶች ላይ የሚደርሱ ጥቃቶች ብዙ ጊዜ ተደፋፍነው ነው የሚቀሩት። ቤት ለቤት ያሉ ጥቃቶች ተደፋፍነው ይቀራሉና እንዲህ አይነት ነገሮች ደግሞ ወደ ህግ የሚመጡበት ጊዜም እና ህጉም ደግሞ ፈጣን የሆኑ እርምጃዎችን የሚወስድበት መንገድ መኖር እንዳለበት። ሌላው የሰማሁት ሁለቴ ነው የተጠቀመችው። አልጠረጠርኩም። ይሄ መጠርጠር አግባብ ነው። በቃ ማንኛውም ህይወት ላይ መጠርጠር ይችላል። ይመክራል። አንድ ሰው ስለመከራ ይሄ ሰው እንዲባል አሁን እኮ አርጓል እያልን አይደለም። የሱም ደግሞ ነገር መታየት አለበት። ግን እንደው በአጠቃላይ ከዚህ ታሪክ ስረዳ
ነገሮች ወደ አንድ አቅጣጫ ሊሄዱ ይችላሉና እንደው መጠርጠር አግባብ ነው። አዎ የግድ የሆነ ሰው እኮ ለመድፈር ወደ ጫካ ይዞ ሲሄድ ምናምን አይደለም መፍራትና መጠርጠርና ከዛ በኋላ መጮህ ያለብህ። እንደዚህ አይነት ማለት ወንድ ልጅ ነው። እንደዚህ አይነት ቦታ ደግሞ ወደ ዩኒቨርሲቲ አካባቢ ስንደውል ትዝ ካላችሁ እዛ ዩኒቨርሲቲው ምናልባት ወደፊት በፍርድ ቤት ሲያዝ የዩኒቨርሲቲው ስምም የልጆችም ስም ሊጠቀስ ይችላል። ለጊዜው ግን አሁን ትተነው ወደዛ አካባቢ ስንደውል ያሉን ነገር ምንድነው ዩኒቨርሲቲዎች አካባቢ ሽሻ ቤቶች፣ ጫት ቤቶች፣ መጠጥ ቤቶች በጣም በብዛት አሉ እና እነዚህ ነገሮች ሊገፋፋቸውም ይችላሉ ልጆቹን እና ከዛ በኋላ እሷ ቤቱ ድረስ እኔ ምንም ነገር ሳላስብ ሄድኩኝ ግን እንደዚህ ሆነ። እሱ እንግዲህ በዛ ሰዓት የተጠቀመው ነገር አናውቅም፣ ምንም መፍረድም አንችልም። በሰዓት ግን ከዩኒቨርሲቲ ካሉ አካባቢ ሰዎች የሰማነው ግን እንደዚህ አይነት ነገር በጣም ይጠቀማሉ። እዛ አካባቢ እንደዚህ አይነት ነገሮች አሉና ልጆቹን ወደዚህ ነገር ይገፋፋቸዋል በጣም። ዩኒቨርሲቲዎች አካባቢ በተለይ እንግዲህ ከዚህኛው ኬዝ ጋር ባይገናኝም ብዙ ጊዜ የምንሰማቸው ታሪኮች በመምህራንና በተማሪዎች መካከል በተለይም ከግሬድ ጋር በተያያዙ የሚያጋጥሙ ችግሮች እንደዚህ አይነት የወሲብ ትንኮሳዎች በብዛት እንዳሉ በስፋት ይነገራል። የዩኒቨርሲቲዎች አካባቢ የምንሰማው ነገር ከሲኒየር ተማሪዎችና አዲስ ገቢ ፍሬሽ ተማሪዎች መካከል እንደ አይነት ኤክስፒሪየንሶች አሉ። በእኩያ ባቻለች ተማሪዎች መካከል በተመሳሳይ ዓመት ባላቸው ተማሪዎች መካከልም አንዳንዴ ደግሞ የነንዶርም እና ነንካፌ የሚባሉ ነገሮች አሉ። አትመገብም እዛው ዩኒቨርሲቲ ውስጥ እዛው ትምህርት ቤት ውስጥ ማታድር ውጪ ነው እየወጣ የምታድረውና በእንደዚህ አይነት አጋጣሚዎች ላይ ተመሳሳይ ነገሮች ይሰማሉ።